ጤና ይስጥልኝ ውድ ወገኖቼ፣ ታሪካችን የሚያኮራን ትልቁ ሀብታችን ነው በሚለው ርዕስ ዛሬ አቀርብላችኋለሁ። የተከበራችሁ ውድ የኢትዮጵያ ይሁዲዎች በሙሉ መኩራት አለባችሁ። ሃይማኖታችንና ታሪካችን በዓለም ውስጥ ካሉት ይሁዲዎች ታሪካችን የሚያኮራ ታሪክ ሀብት ነው። በጣም የምትኮሩበትን ታሪክ ጀግኖች ትውልድ አያቶቻችን አውርሰውናል። ስለዚህ ዛሬ ከኛ የሚጠበቀው ይህን የቆራት ጀግኖች አያቶቻችን ታሪክ ለልጅ ልጆቻችን በጥሩ ሁኔታ ማውረስ አለብን። ይህም የህብረተሰባችን ግዴታ ነው። ከኢትዮጵያውያን ይሁዲዎች ታሪክ የበለጠ የይሁዳውያን ጥንት ታሪክ አይገኝም። አያቶቻችን ሃይማኖታቸውን ለማስጠበቅ ለሕይወታቸው አንዲት ቅንጣት ሳይፈሩ ታግለዋል። ይህ ሀቅ የማይታበል ሀቅ ነው። ስለዚህ ዛሬ አንድነታችን በመገንባት የአያቶቻችን ክብራቸውን እንመልስላቸው። አያቶቻችን የሚያኮራ ታሪክና ሃይማኖት አውርሰውን አልፈዋል። ነፍሳቸውን ይማር፣ በእነርሱም እንኮራባቸዋለን። የተከበራችሁ በእስራኤል ሀገር ውስጥ ለምትገኙ ኢትዮጵያውያን ይሁዲዎች በሙሉ፣ የተከበራችሁ በዓለም ዙሪያ ለምትገኙ ውድ ወገኖቼ፣ የተከበራችሁ ውድ እህቶቼ፣ የተከበራችሁ ጓደኞቼ፣ የተከበራችሁ ወጣት ልጆቻችን በሙሉና የተከበራችሁ ውድ ህፃናት ልጆቻችን በሙሉ፣ የተከበራችሁ ለእስራኤል አገር ዜጎች በሙሉና ለምንኮራባቸው ለውድ የእስራኤል የጦር ኃይል በሙሉ መልካምና የተቃና ዘመን እንዲሆንላችሁ ጥብቅ ምኞታችን ነው። ዘመኑ የሰላምና የፍቅር ዘመን ነውና ለኛም ሰላምን፣ አንድነትን፣ ፍቅርን፣ መተሳሰብን፣ መተባበርን፣ አብሮ መገንባትንና አገርን ለማገልገል ጠንካራ ፍላጎትን አንዱ የእስራኤል አምላክ ይስጠን፣ አሜን። በተጨማሪ አንዱ የእስራኤል አምላካችን ያወረሰንን የኦሪትን ሕግጋቶች ለመፈጸም ጉልበቱን፣ ብርታቱንና ዕውቀቱን ለሁላችን ደግሞ ደጋግሞ ይስጠን፣ አሜን። ከዚህ ቀጠል በማድረግ በእነዚህ ሁለት ተከታታይ ወራቶች ውስጥ ባልጠበቅነው ሁኔታ 3 ተከታታይ አስቀያሚ ድርጊቶች በኢትዮጵያውያን ይሁዶች ላይ ተፈጽመዋል። እየተፈጸሙና ለወደፊቱም የሚፈጸሙ ድርጊቶች ይኖራሉ። ለማስታወስ አንደኛው በዚህ ዓመት ውስጥ የተፈጸመው ድርጊት በወይን ማምረቻ ፋብሪካ ውስጥ ኢትዮጵያውያን ወንድሞቻችን ይሁዲዎች አይደላችሁም በማለት ከሥራ መባረራቸው። ሁለተኛው ኢትዮጵያውያን ይሁዲዎች አይደላችሁምና ጥቁር ይሁዲዎች በዓለም ውስጥ የለም በማለት መገረዝ አለባችሁ ብለው ዛሬ ደግሞ በግልጽ በማስ ሚዲያ ማቅረባቸው። ሶስተኛው ደግሞ ልጆቻችን በአርኤል ከተማ የክርስትና ሃይማኖትን ለማስተማር ፕሮግራም ማውጣታቸው ነው። ይህን ጽሑፍ ለማዘጋጀት ስነሳሳ እነዚህ 3 አብይ ነጥቦችን በመመርኮዝ ይሁን እንጂ እኛ ኢትዮጵያውያን ይሁዳውያን የምናሳልፋቸው የዘረኝነት መጥፎ ተግባሮችና ድርጊቶች ብዛታቸው ተዘርዝሮ አያልቅም፣ መዘርዘሩንም አያስፈልግም። ነገር ግን አያቶቻችን የጀግንነት ስራቸውን ለሃይማኖታቸው ብለው አንገታቸውን ለጎራዴ ሰጥተው የታገሉበትን ቆራጣና መራራ ትግል ግን ዛሬ ለመላው የእስራኤል ሀገር ህዝቦችና ለወንድሞቻችን በሙሉ በዝርዝር አስረዳለሁ። ይህ ትግላቸውም ለአንደበታችን ከፍተኛ አስተዋጽኦ በሕይወታችን ውስጥ ጥሎ አልፏል። ጀግኖች አያቶቻችን ከ3500 ዓመት በላይ በደማቸው የጠበቁትን ሃይማኖታችንን፣ ከብረት የጠነከረውን ሃይማኖታችንን፣ ከወርቅ በላይ የተወደደውንና ለዘላለም የማይዝገውን ጠንካራ እምነታችንን እንዲሁም በሁልናችን ሰርጾና ደምቆ የሚታየውን በአያቶቻችን በጠንካራ ትግል፣ በጠንካራ ስራና በቆራት ትግል ራሳቸውን ለሃይማኖታቸው በመሰዋት ያቆዩትን አያቶቻችንን በማዋረድ ይሁዲዎች አይደላችሁም ብለውናል። የደም መስዋዕት በመክፈል ወደ ክርስትና ሃይማኖትና ወደ እስልምና ሃይማኖት አንጠመቅም ብለው ለኛ ያስተላለፉትን ጀግኖች አያቶቻችን ቁጥራቸው በእጅ የሚቆጠሩ የእስራኤል ህዝቦች እንደ ልምዳቸው ዛሬ ደግሞ በማስ ሚዲያ አያቶቻችን አዋረዷቸው። ይሁዲዎች አይደላችሁም ተብለን ተዋረድን። ታዲያ ይህ ድርጊት መፍትሄ አልባ ዝም ብለን ማየት አለብንን? ለምን? ይህ ድርጊት ዳግመኛ እንዳይመለስ የመጨረሻ መፍትሄ ያስፈልገዋል። አለበለዚያ ለልጅ ልጆቻችን ጥለነው የምናልፈው ሜዳ የፍቅር መጫወቻ ሳይሆን
ይህ ሜዳ በጥላቻ ጨዋታ ጥላቻ የሚራጩበት ሜዳ ይሆናል። ይህን የእስራኤል ሕዝቦች ጠንቅቀው ማወቅ አለባቸው። ጥቁር ይሁዲ የለም ለምትሉት በሙሉ እግዚአብሔርን እንዳታስቆጡት። ኦሪት ዘኍልቍ ምዕራፍ ቁጥር 1 እስከ ቁጥር 9 ተመልከቱ። ሙሴም ኢትዮጵያዊቱን አግብቷልና ባገባት በኢትዮጵያዊቱ ምክንያት ሚርያምንና አሮንን በእርሱ ላይ ተናገሩ፣ እግዚአብሔርም ተቆጥቶባቸው ሄደ ይላል። ስለዚህ ሕዝብ እስራኤል ሆይ እግዚአብሔር እንዳይቆጣባችሁ ተጠንቀቁ። የነቢዩ ሙሴ ልጆች እነማን ሆነው አላርፍ ያለች ጣት አርጠንቁላ ወጣች ይባላል። አባቶቻችን እንደሚሉት አብርሃም የተፈጥረውና አድገው ነው ዛሬ እናንተ የዘረኛ አነጋገር በእኛ ላይ የምትናገሩት። ዘረኝነት ማንን እንዳጠፋ ታውቃላችሁንን? ይልቅስ ዛሬ በዓለም ውስጥ ጨርሰው ሊያጥፉን እየተገለገሉ የሚገኙ ሕዝቦችን በአንድነት እንታገላቸው። ታዲያ የእስራኤል ሕዝብ ሆይ ይልቅስ ኃይላችን በፍቅርና በመተባበር እንገንባ። የሚቀጥሉትን አረመኔ ጠላቶቻችን ለመደምሰስ የሚያዋጣን አንድነት ብቻ ነው። የእርስ በርሳችን ግጭትና ንትርክ ወደ ኋላ አስቀርተን አንድነትን ለወደፊቱ በመሰረት ይበጀናል። ሌላው እናንተ ወደዳችሁም ጠላችሁም እኛ የተጣራን ይሁዲዎች ዘሮች ነን። ይህ ግልጽ አባባል እንዳለ ሆኖ እናንተ ግን የምትለመኑት ይህን መጥፎ የዘረኝነት ሥራ ጨርሳችሁ ለማጥፋት ትገደዳላችሁ። ይህ ጥብቅ ግዴታችሁ ነው። አሁንም ጥቁር ይሁዲ የለም ለምትሉት በሙሉ እናንተ እምነታችሁና ጭንቅላታችሁ በመድሎና በዘረኝነት ሥራ ተወጥሮና ታንጾ እንዲሁም ባልተጨበጠ የእምነት ሥራ ተሞልታችሁ እስራኤል የምትኖሩ ሕዝቦች በመሆናችሁ በጥብቅ ማወቅ ያስፈልጋል። እኛ ግን የመጀመሪያዎች ዋነኞች ጥንትና ምርጥ ይሁዲዎች ነን። ይህም በእውነት የተመረኮዘ ነው። ሙሴ ከእግዚአብሔር እጅ የተቀበለውን ሥርዓት በጥብቅ የምንፈጽም ነን። እኛም ይህን ሥርዓት ልክ እግዚአብሔር እንዳዘዘው ትእዛዙን ፈጽመን ቆይተናል። ስለዚህ በሕግጋቱ መሠረት በጥሩ ሁኔታ የፈጸምነውን የእግዚአብሔርን ትእዛዝ ለእናንተ ደስ እንዲላችሁ ብለን ሁለተኛም ደግመን አንገረዝም። እኛ እውነተኞች ይሁዲዎች ነንና የይሁዲዎች ሃይማኖት ምንጮች በእርግጥም እኛ ነን። ይህ ለእስራኤል ሕዝብ ግልጽ መሆን አለበት። አዛውንቶቻችን እና ህብረተሰባችን በሙሉ በማስ ሚዲያ ላይ አታዋርዱት። ሰውን በመድረክ ላይ አታዋርዱ። ይህ የምትሰሩት ሥራ በእግዚአብሔር የተጠላ መጥፎ ሥራ ነውና። ከዚህ ላይ በጥብቅ እንድትረዱ የሚያስፈልገው በዓለም ውስጥ ይሁዲዎች በሕዝብ ደረጃ በመንግስትም ደረጃ መንግስት አቋቁመው ከ2500 ዓመት በላይ የይሁዲዎችን ስርወ መንግስት ተቋቁሞባትና ተደራጅቶባት የነበረች ሀገር ኢትዮጵያ ብቻ መሆኗን ማወቅ ያስፈልጋል። በእነዚህ መንግስታቶችም ዘመን የኦሪትን ሕግጋትና ሥርዓት እምነት በአገር ደረጃ ከእስራኤል ቀጥላ የአገሪቱ ሃይማኖት የይሁዲዎች ሃይማኖት ሆኖ አገራችን ኢትዮጵያን በሙሉ ያገለገለባት ሀገር በዓለም ውስጥ ኢትዮጵያ ብቻ ናት። ይህም ሥርዓት የምንኮራበት ጠንካራ ሥርዓት ነው። በኢትዮጵያ ውስጥ ከ2000 ዓመት በላይ የገዙት ይሁዲዎች ስርወ መንግስት ኢትዮጵያን በመራራ ትግላቸው በመገንባት ሕዝቡን ገዝተውና ከአገራቸው ከኢየሩሳሌም ይዘውት የሄዱትን ዕውቀትና የኦሪትን ትእዛዝ በመጠቀም ሃይማኖታቸውን በአገር ደረጃ በትግላቸው አስከብረዋት እና አንዳንዴም በሰላምና በፍቅር አገር ኢትዮጵያን አቋቁመዋል። ይህም በታሪክ የተረጋገጠና እውን ታሪክ ነው። ይህም ተግባር ሁለተኛይቱን እስራኤልን ማለትም ኢትዮጵያን መስርተውና በዓለም ውስጥ ኢትዮጵያን የስልጣኔ የተጀመረባት የመጀመሪያው ሀገር እንድትሆን አድርገዋል። ይህም ታሪክ ዛሬ እየተረጋገጠ አያቶቻችን ያቋቋሟቸውን ሐውልቶች በሙሉ ዛሬ ለምስክርነት ማቅረብ ይቻላል። በተጨማሪ ይህን የሚያስመሰክሩ ሰዎች ደግሞ ኢትዮጵያ ውስጥ ከ400 በላይ የሚሆኑ የይሁዲዎች ቤተ መቅደሶች ተሰርተው አገራቸውን ኢትዮጵያን በይሁዲዎች ሃይማኖት በመምራት አገሪቱን በኦሪት ትእዛዝ ሲመሩ የነበሩትን ዕቃዎችና ሌሎችንም ለእግዚአብሔር መስዋዕት መሰዊያና የቤተ መቅደሱን ዕቃዎችን ሁሉ ዛሬ በምስክርነት ማየት ይቻላል። እነዚህም ቅርጾች
ጥብቅ ምስክሮቻችን ናቸው። ዛሬ እነዚህ ቤተ መቅደሶች ወደ ቤተ ክርስቲያን በነበረው መራራ የሃይማኖት ጦርነቶች ውድ አያቶቻችን ሕይወታቸውን በመሰዋት በጦርነቱ የክርስትና ሃይማኖትን የሚያገለግሉ ሆነዋል። ከእነርሱም መካከል ዛሬ 40ዎቹን ቤተ መቅደሶችን በግልጽ ማየትና ታሪካቸውን መረዳት ይቻላል። እነዚህን ለመጠበቅ አያቶቻችን ታርደው በደማቸውና አስከሬናቸው በድናቸው በሳት ተቃጥለዋል። ታዲያ ዛሬ አያቶቻችን ይሁዶችን አይደላችሁም ተባሉ። ይህ ድርጊት ለእስራኤል ሕዝብ ሀፍረትና በጣም አስቀያሚ የዘረኝነት ድርጊት ነው። ዛሬ ሃይማኖታችንን መጠበቃችን አናፍርበትም። በሃይማኖታችንና በታሪካችን በጣም እንኮራባቸዋለን። የሚያሳዝነው ግን የሰሜን ኢትዮጵያ ይሁዶች በሃይማኖታቸው ጦርነቶች የታገሉበት ጀግኖች ራሳቸውን ሃይማኖታቸውን ለማንም አንሸጥም ብለው አንገታቸውን በሰይፍና በጎራዴ የከሉትን ጀግኖችና ጠላትን አርበድብደውና አንበርክከው ያለፉትን የጦር ጀግኖች ከ1317 ዓ.ም ጀምሮ እስከ 1636 ዓመት ድረስ እና አባ አምባ ነሃድ ለጸለምትና እና አባ ጸጋዬ አብርሃም በሰሜን እነ ጊዶን ያጼ ዘራ ያዕቆብን ጦር አንበርክከውና አሳፍረው ወደ መጣበት አዋርደው መልሰውታል።